ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 4 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎንደር ተጋድለው ቀጥሏል። ትናንት በተደረገው ልዩ ኦፕሬሽኖች የፋኖ ሰራዊት ወሳኝ ገድል ፈጽመዋል። የሐኪሞች ንቅናቄ ከፍተኛ ደረጃ ላይ ደርሷል። አገዛዙ ወደ እስር ዛቻና ማስፈራሪያ ገብቷል። ዛሬም ተቃውሞ ቀጥሏል። ኢትዮጵያ ውስጥ ጋዜጠኝነት አፈር ለብሷል ሲል አንድ የውጭ ሚዲያ አስነብቧል። አስደንጋጭ ቁጥራዊ መረጃም ወጥቷል። አገዛዙ ምርጫ ማድረግ ካሰበ በቅድሚያ ጦርነት ያቆም፣ እስረኞችንም ይፍታ የሚል ማሳሰቢያ ወጥቷል። በዝርዝር ተመልክተነዋል። በኦሮሚያ አዋሳኝ ያለው እገታ ለባህር ዳር አዲስ አበባ ተጓዦች ሞት ሆኗል። ለአየር መንገዱ ደግሞ ሰርግና ምላሽ ሆኖለታል። ሰፊ መረጃ አለን። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎንደር ግዛት በተለያዩ ግንባሮች በቀጠለው ተጋድሎ የፋኖ ሰራዊት ውጤታማ ጥቃቶችን ፈጸመ። የአማራ ፋኖ ብሔራዊ ኃይል የአንድነት ምስረታን ተከትሎ ከፍተኛ መነቃቃት ውስጥ የሚገኘው የፋኖ ሰራዊት ከፍተኛ ተጋድሎ እያደረገባቸው ከሚገኙት የጦር ቀጠናዎች የጎንደር ግዛት ይጠቀሳል። የአማራ ፋኖ ብሔራዊ ኃይል አፋብሃ አካል የሆነው የአማራ ፋኖ አንድነት በጎንደር የበጋሻው ክፍለ ጦር በሚንቀሳቀስበት ቀጠና የአምባገነኑ ብልጽግና አገዛዝን ሴራዊ ጥቃት ያከሸፈ በትን ተጋድሎ ፈጽመዋል። አገዛዙ አዳሩን ኔትወርክ በማጥፋት በርካታ ኃይል ይዞ ከ10 በላይ የሚሆኑ አቅጣጫዎች በበለሳ፣ በወገራ፣ በጎንደር ከተማ፣ በደጎማ፣ በማክሰኝትና ጠዳ ከተሞች ዙሪያ አሰልፎ ኦፕሬሽን ለመውሰድ ቢያስብም ቀድሞ ለፋኖ መረጃ በመድረሱ ጥቃቱን መቀልበስ እንደተቻለ ክፍለ ጦሩ አስታውቋል። የአማራ ፋኖ አንድነት በጎንደር ቴዎድሮስ ብርጌድ፣ ጎንደር ብርጌድ እና አጽናፉ ብርጌድ ከአገዛዙ ወንበር አስጠባቂ ኃይል ጋር ወገራ ወረዳ በብራና ደርጋጅ በተባሉ ቦታዎች ላይ ወሳኝ ንቅንቅ አድርገዋል። ምዕራብ በለሳ፣ ኮዛ አቦ ቀበሌ፣ ጎንደር ዙሪያ ወረዳ፣ ደንቀዝና ደጓላ ቀበሌዎች በድምሩ 5 ቦታዎች ላይ ከፍተኛ ተጋድሎና የሞት ሽረት ትግል ትናንት እሁድ ግንቦት 3 2017 ሲያካሂዱ መዋላቸውን ከክፍለ ጦሩ ያገኘነው መረጃ ያመለክታል። በውጊያው ጠላት ከፍተኛ ሙትና ቁስለኛ አስተናግዶ ሰብአዊና ቁሳዊ ኪሳራውን ተሸክሞ በአምቡላንስና በፒካፕ መኪናዎች እያመላለሰ ሆስፒታሎችን አጨናንቆ ውለዋል። አገዛዙ በአንድ በኩል የሕክምና ሙያተኞችን ያሳድዳል፣ ያስራል፣ ሲቸግረው ደግሞ እግራቸው ስር ወድቆ አክሙልኝ እያለ ይለምናል። ዛሬ በሆስፒታሎች የተከሰተው ሁነት ይሄ ነው ብሏል ክፍለ ጦሩ። በትናንቱ ውጊያ በጎንደር የበጋሻው ክፍለ ጦር በኩል ምንም አይነት ሰብአዊም ሆነ ቁሳዊ ጉዳት ሳይደርስ ኦፕሬሽኑ መፈጸሙም ታውቋል። የአገዛዙ ወታደራዊ መሪ ተብዬዎች ኔትወርክ አጥፍተን በሌሊት ተጉዘን መረጃ ከኛ ውጪ ማን ለፋኖ ሊያደርስ ይችላል በሚል እርስ በርስ ተጣልተው ሳይግባቡ እንደዋሉም የውስጥ መረጃ ክፍሎቻችን ማድረሳቸውን የአማራ ፋኖ ብሔራዊ ኃይል አፋብሃ አርበኛ ታድሎ ደሴ ወይም ካስትሮ የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ ጠቁመዋል። አገዛዙ የተነሳውን የሐኪሞች ሀገራዊ ጥያቄና ንቅናቄ ለማፈን ወደ እስርና ማስፈራሪያ ገባ። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት የሆኑት አቶ ዮናታን ዳኛው በጸጥታ ኃይሎች ተወስደው መታሰራቸውን ማህበሩ አስታውቋል። አቶ ዮናታን በጸጥታ ኃይሎች ከቤታቸው የተወሰዱት ትናንት መሆኑን የገለጸው ማህበሩ በአስቸኳይ እንዲፈቱ ሲል አሳስበዋል። የማህበርን ፕሬዝዳንትና ሌሎች አመራሮችን በማሰርና በማንገላታት እርቦኛል ብሎ አደባባይ የወጣን የኢትዮጵያ ጤና ባለሙያዎች ጥያቄ ማፈን አይቻልም። ፕሬዝዳንቱን በአፋጣኝ በመፍታት የጤና ባለሙያዎችን ጥያቄ በአፋጣኝ መመለስ እንዳለበት ማህበሩ ያምናል ሲልም አክሏል። አቶ ዮናታን ትናንት እንደተወሰዱ የገለጸው ማህበሩ ከዚያ በፊት ለምርመራ ትፈለጋለህ ተብሎ እንደተወሰደ አሳውቆ ነበር። ትናንት ግን ከቤቱ ወስደውት እንዳሰሩት ነው ቤተሰቦቹ ደውለው ያሳወቁም ብለዋል። ጥያቄው አጠቃላይ የጤና ባለሙያ ሆኖ ሳለ ጥያቄው በውይይት እንዲፈታ ያሳሰቡ ግለሰቦችን ማፈን ተገቢ አይደለም። ነገኛም ምን እንደምንሆን አይታወቅምና መልእክታችን ይህ ነው ሲል ማህበሩ ገልጿል። ፕሬዝዳንቱ የታሰረው ለግል ጉዳዩ አይደለምና ማህበሩን በመወከል ከፍተኛ ድምጽ እየሆነ ለነበረው ፕሬዝዳንት አጋርነታችሁን አሳዩ ያለው የጤና ባለሙያዎች ማህበሩ ሌሎች ጤና ባለሙያዎች ግለሰቦችን ማፈን የእናንተን ረሃብ አያስቀረውምና ፍትሃዊ ጥያቄያችሁን እንድትቀጥሉ አበረታታለሁ ብለዋል። ይህ በእንዲህ እንዳለ በቅዱስ ጳውሎስ፣ አርባ ምንጭ፣ ወላይታ ሶዶና ሌሎች የተለያዩ አካባቢዎች ጤና ባለሙያዎች አፈናና ማዋከብ እየደረሰባቸው እንደሆነ ሮሃ የደረሳት መረጃ ያመለክታል። የኢትዮጵያ ጤና ባለሙያዎች ባለፉት ሳምንታት
ዓመታት የቆዩና ምላሽ ያላገኙ ያሏቸውን 12 ጥያቄዎች ለጤና ሚኒስቴር ጭምር በማቅረብ የጊዜ ገደብ ሰጥተው ምላሽ እየጠበቁ እንደሆነና ምላሽ ካላገኙ ወደ ቀጣይ እርምጃ እንደሚገቡ እየገለጹ እንደሚገኙ መዘገባችን ይታወቃል። እየተከናወነ ካለው ከዚህ የጤና ባለሙያዎች ንቅናቄ ጋር በተገናኘ በአርባ ምንጭ ከተማ 3 ዶክተሮች መታሰራቸውን ቤተሰቦቻቸው ገልጸዋል። የታሰሩት ዶክተር በርናባስ ሳሙኤል፣ ዶክተር መላኩ አልማውና ዶክተር ሀብታሙ ጌታቸው መሆናቸውን የገለጹት ቤተሰቦቻቸው የታሰሩትም በቡድን ሆነው የተነሱትን ፎቶ በማህበራዊ ሚዲያ በማሰራጨታቸው እንደሆነ አስረድተዋል። ከታሰሩት ውስጥ 2ቱ በአርባ ምንጭ ዩኒቨርሲቲ መምህራን ሲሆኑ አንደኛው ደግሞ በአርባ ምንጭ ጠቅላይ ሆስፒታል ዶክተር መሆኑንም ገልጸዋል። በተመሳሳይ በአዲስ አበባ ከተማ አዲስ ከተማ ወረዳ በሚገኘው ወረዳ 9 ጤና ጣቢያ ገብሩ መላክ የተባለ ፋርማሲስት መታሰሩን የቢቢሲ አፋን ኦሮሞ ዘገባ አስረድቷል። ኢትዮጵያ ውስጥ አደጋ ውስጥ የገባው የጋዜጠኝነት ስራ ሙሉ በሙሉ የሚቆምበት ጊዜ ላይ መድረሱ ተዘገበ። ኢትዮጵያ የፕሬስ ምዘና ከተደረገባቸው 180 ሀገራት መካከል ቁልቁል 145ኛ ላይ መገኘቷን ከሰሞኑ መዘገባችን ይታወቃል። የጋዜጠኞች መብት ተሟጋች ድርጅት ከሰሞኑ ይፋ ባደረገው ዘገባ ኢትዮጵያ የፕሬስ ምዘና ከተደረገባቸው 180 ሀገራት መካከል ቁልቁል 145ኛ ላይ ትገኛለች ያለ ሲሆን ይህም ያለፈው 2024 ዓመት መዘርዝር ከ141ኛ ደረጃ በ4 ዝቅ ብላለች ማለት እንደሆነ የጠቆመበት ነው። የጋዜጠኞች መብት ተሟጋች ድርጅቱ 5 ጋዜጠኞች ኢትዮጵያ ውስጥ በእስር ላይ እንደሚገኙ በዘገባው ጠቅሷል። በርካታ ጋዜጠኞች እስርና እንግልትን በመፍራት ከሀገር መሰደዳቸው ቀደም ሲል በተደጋጋሚ ተዘግበዋል። ሀገር ቤት ውስጥ የመገናኛ ብዙሃን ባለሙያዎች የተለያዩ ጫናዎችና እንግልቶች እንደሚደርስባቸው በመጥቀስ እያማረሩ ሲሆን የመገናኛ ብዙሃን ባለሙያዎች ቢሮአቸው እንደሚበረበር ካሜራ፣ ኮምፒውተርና ስልክን ጨምሮ የተለያዩ የስራ ቁሳቁሶች በአገዛዙ ፖሊሶች በግልጽ እንደሚቀሙም ይታወቃል። ከዚሁ ጋር በተገናኘ ጋዜጠኝነትን ለማቆም ወይንም ተያይዘን ኢትዮጵያን ለቀን ለማውጣት እያሰብን ነው ሲል አንድ ለውጭ ሀገር ሚዲያ የሚሰራ ጋዜጠኛ ተናግሯል። ኒውስ ሴንትራል የተሰኘው ሚዲያ ባቀረበው ዘገባ በሚቀጥለው ዓመት በኢትዮጵያ ውስጥ የሚካሄደውን ብሔራዊ ምርጫ ተከትሎ ጋዜጠኞች ከፍተኛ ፍርሃት እንዳደረባቸው ገልጿል። አብይ አህመድ ወደ ስልጣን በመጡ ወቅት ተስፋ ተጥሎበት የነበረው የፕሬስ ነጻነት ብዙም ሳይቆይ መልሶ ወደ ጭቆና ውስጥ መግባቱን የጠቀሰው ዘገባው ከቅርብ ጊዜ ወዲህ የጫና መባባሱን አስረድቷል። ጋዜጠኞች እንደሚታሰሩ፣ እንደሚታደኑና በሽብር ወንጀል እንደሚከሰሱ ጠቅሶም የከፍተኛ ፍርሃት እንዳሳደረባቸው ገልጿል። በቅርቡ በፓርላማ የወጣው አዲስ ሕግ ደግሞ የሚዲያውን ቁጥጥር ይበልጥ እንዳጠበቀውና ቁጥጥሩን ከሚዲያ ባለስልጣናት እጅ ነጥቆ ለጠቅላይ ሚኒስትር ጽሕፈት ቤት እንደሰጠው አስረድቷል። ለዜና አውታሩ ቃለ ምልልስ የሰጡ ጋዜጠኞች አሁን ላይ ከምንጊዜውም በላይ ጋዜጠኝነት አደጋ ውስጥ መግባቱን ተናግረዋል። ዮሴፍ የተባለ ለውጭ ሚዲያ የሚሰራ ጋዜጠኛ ሲናገር ምርጫው እየተቃረበ ሲመጣ በርካታ ጋዜጠኞች እንደሚታሰሩ እገምታለሁ ብለዋል። ጨምሮም ጋዜጠኝነትን ለማቆም ወይንም ተያይዘን ኢትዮጵያን ለቀን ለማውጣት እያሰብን ነው ሲል ማስረዳቱን ዘገባው ገልጿል። አገዛዙ በቀጣይ ዓመት ምርጫ ማድረግ ካሰበ በቅድሚያ የፖለቲካ እስረኞችን ይፍታ ሲሉ 4 የፖለቲካ ፓርቲዎች አሳሰቡ። በወቅታዊ ጉዳይ ላይ ከመኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ የተሰጠው መግለጫ አገዛዙ በቀጣይ ዓመት ምርጫ አደርጋለሁ የሚል ከሆነ በቅድሚያ ጦርነቱን ያቁም የሚል ሐሳብን ይዟል። አንቀጽ 58 በተደነገገው መሰረት በ2018 ዓ.ም የሚካሄደውን 7ኛውን አገር አቀፍ ምርጫ ለማከናወን የ1 ዓመት ጊዜ ብቻ የቀራት ሀገራችን በመንግስት በኩል እንዲሁም በአዋጅ ስልጣን በተሰጠው ብሔራዊ ምርጫ ቦርድ ስለ ምርጫውም ሆነ እየተደረጉ ስላሉ ዝግጅቶች እስካሁን ምንም የተባለ ነገር የለም ሲል መግለጫው አትቷል። ፓርቲዎቹ ኢትዮጵያ ሀገራችን አሁን ካለችበት የጦርነት አዙሪት ለመውጣትና የህዝብ ጭቆና፣ አፈና፣ ሰቆቃና እልቂትን ማስቆም የሚቻለው ከማጭበርበር የጸዳ ነጻ፣ ፍትሃዊና ተአማኒ ምርጫ በማካሄድ ብቻ መሆኑን እኛ በሰላማዊ መንገድ የምንታገል የትብብር ፓርቲዎች በጽኑ እናምናለን። ይህንኑ ስናስተጋባም ቆይተናል ብለዋል። ወጥቶ መግባት ብርቅ ነው። ቢያንስ በአማራና ኦሮሚያ የተፋፋመ ጦርነት አለ። የትግራይ ክልል ከሞላ ጎደል የፌዴራል መንግስቱ የሚቆጣጠረው አይደለም ያለው መግለጫው ሰው የመኖር ዋስትና በማጣቱና የኑሮ ጫናው ስላስመረረው ምርጫና መሰል ኩነቶችን በድምጹ የማይፈልገውን የሚያወርድበት የሚፈልገውን ደግሞ ወደ ስልጣን መንበር የሚያመጣበት መሆኑ ቀርቶ ቅንጦት አድርጎ እንዲመለከት እየተገደደ ነው ሲልም አስፍሯል። የፖለቲካ ፓርቲዎች እንደ ምርጫ ዋነኛ ተዋንያን እንደ ልባቸው ከደጋፊዎቻቸው ጋር ተገናኝተው ውይይቶችን
ለማድረግ ግዴታዊ እርምጃዎች፣ ወከባዎችና ክልከላዎች ሊነሱ ይገባል። በፖለቲካ አመለካከታቸውና ማንነታቸው ምክንያት በየማጎሪያው ያሉ ልሂቃን ሊፈቱ ይገባል ሲሉም ፓርቲዎቹ አሳስበዋል። የሰብአዊ መብት የሲቪክና ዴሞክራሲ ተቋማት የበለጠ ገለልተኛና ምህዳሩም ይበልጥ አሳታፊ ሊሆንላቸው ይገባል። በርከት ያሉ የውጭ ታዛቢዎች ሂደቱን ከመነሻው እንዲከታተሉ መደላድል ሊፈጠር ይገባል ሲልም መግለጫው አክሏል። እነዚህ ነገሮች እያጤንን ባለንበትና አንድ ዓመት ብቻ በቀረው ሀገራዊ ምርጫ የምርጫ ቦርድ አባላት በአዲስ መልክ ለመቀየር ሂደቱ እንደተጀመረ ይታወቃል ሲሉም ፓርቲዎቹ ይህንን አካሄድ ኮንነዋል። ነባሩ ቦርድ ከነግዙፍ ችግሮቹ ቢያንስ አንድ ምርጫ በማካሄድ ልምድ ያገኘ በመሆኑ ጣዩን ምርጫ እንዲያካሄድ እድል ሊሰጥ ይገባል ሲልም መግለጫው ጠቅሷል። አዳዲስ የሚመጡ አመራሮች ከአመጣጣቸው ጀምሮ በችግር የተተበተቡ ምርጫን የሚያክል ትልቅና ውስብስብ አገራዊ ኩነት ኃላፊነት በወሰዱ በጥቂት ወራት ውስጥ መርተው እውን ለማድረግ ልምድ የሚጎድላቸው በአብዛኛው በስርዓቱ የበዛ እጅ አዙር ፍላጎት የመሾም እድላቸው ሰፊ በመሆኑ ስጋት ያጭራል ሲሉም ፓርቲዎቹ የምርጫው ጉዳይ ከወዲሁ የተጭበረበረ እንደሚሆን ጠቁመዋል። በኦሮሚያ አዋሳኝ በእገታ ፍርሃት የየብስ ትራንስፖርትን እየሸሸ ካለው የባህር ዳርና አካባቢው ህዝብ የአየር መንገዱ ብዙ እያተረፈ ነው ተባለ። መነሻቸውን ጎንደር፣ ባህር ዳር አሊያም ደብረ ማርቆስና አካባቢው ያደረጉ ተጓዦች ወደ አዲስ አበባ በየብስ ትራንስፖርት ሲመጡ ኦሮሚያ ክልል አዋሳኝ ጋር ሲደርሱ በኦነግ ሸኔ ታጣቂዎች በሚደርሰው እገታና ግድያ መማረራቸውን በተደጋጋሚ ዘግበናል። ይህ ስጋት ከፍተኛ ደረጃ ላይ በመድረሱ ከባህር ዳርና ጎንደር ወደ አዲስ አበባ የሚመጡ መንገደኞች ከየብስ ይልቅ የአየር ትራንስፖርትን መምረጣቸው ለኢትዮጵያ አየር መንገድ ገበያው ደርቶለታል የሚያስብል መሆኑን ነዋሪዎች ገልጸዋል። መንግስት ነኝ የሚለው የሽመልስ አብዲሳ አካል ጋር ተመሳጥረው ወደ አዲስ አበባ የሚደረገውን የአማራ ተወላጆች ጉዞ በእገታና በግድያ እየቀነሱ እንደሆነ የሚያስቡት ኦነግ ሸኔ ኃይሎች በተዘዋዋሪ ለአየር መንገዱም አዲስ የገቢ ምንጭ መፍጠራቸው ታውቋል። ከዚህ ቀደም ወደ መዲናዋ የሚጓዙት በአውቶቡስ እንደነበር የተናገሩት አቶ ይበልጣል የተባሉ የባህር ዳር ከተማ ነዋሪ ለቢቢሲ በሰጡት ቃል አሁን ግን ይህ ለእርሳቸው የማይታሰብ መሆኑን አስረድተዋል። አቶ ይበልጣል ወደ አዲስ አበባ ለመጓዝ የተነሱት ላለቻቸው አነስተኛ ሱቅ ዕቃ ለማስጫን ነበር ያለው ዘገባው። የአውሮፕላን ትኬቱ ዋጋ ከእርሳቸው አቅም አንጻር የሚቀመስ ባለመሆኑ ከዚያም ብለው ትኬት መግዛታቸውን አትቷል። ከ2 ዓመት ገደማ በፊት ታታ ባሉት አውቶቡስ አዲስ አበባ ለመድረስ እየከፈሉት 420 ብር ነበር። በተሻለ ዘመናዊ አውቶቡስ ለመጓዝም ክፍያው ከ1600 ብር አይበልጥም ያሉት አቶ ይበልጣል አሁን ግን ከአንድ ወር በፊት ወደ አዲስ አበባ ላደረጉት የአውሮፕላን ጉዞ 3500 ብር ለመክፈል ተገደዋል። እሳቸው ብቻም ሳይሆን ሐዋሳ ዩኒቨርሲቲ የሚማረውን የእህታቸውን ልጅ እህል ሸጠው ባገኙት ገንዘብ የአውሮፕላን ትኬት ገዝተው እንደላኩት ይገልጻሉ። ይህም ቀድሞ ታቅዶ ካልሆነ ትኬት ማግኘቱ አስቸጋሪ ነው ሲሉም ሁኔታውን አስረድተዋል። በኦሮሚያ አዋሳኝ በተደጋጋሚ በሚሰሙ የሰላማዊ ሰዎች እገታ፣ ግድያና ዘረፋ እንዲሁም በክልሉ ባለው ጦርነት ምክንያት ከአውሮፕላን ጉዞ ውጪ ሌላ አማራጭ እንደሌለም ተናግረዋል። በኦሮሚያ ክልል በተለምዶ አሊዶሮ በሚባለው አካባቢ ሰላማዊ መንገደኞችና አሽከርካሪዎች ላይ በተደጋጋሚ እገታና ግድያ ተፈጽመዋል። ሐምሌ ወር ላይ ከደባርቅ ዩኒቨርሲቲ ወደ አዲስ አበባ ሲያቀኑ የነበሩ ከ100 በላይ ተማሪዎች ገብረ ጉራቻ ላይ ታግተው ከፍተኛ የማስለቀቂያ ገንዘብ ሲጠየቅባቸው እንደነበርም ሮሃ በተደጋጋሚ መዘገቧ ይታወቃል። በዚያው መስመር ላይ በዚህ ዓመት መጋቢት ወር መጨረሻ ላይ በሁለት የህዝብ ማመላለሻ አውቶቡሶች ላይ እገታ ተፈጽመዋል። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት ብርሃኔ ዘሩ ጥቃት የተፈጸመበት አንደኛው አውቶቡስ የፌዴሬሽኑ አባል የሆነ ማህበር ንብረት እንደሆነ ጠቅሰው ቱሉ ሚልኪ በተባለ አካባቢ በታጣቂዎች በተፈጸመበት ጥቃት ቢያንስ 6 መንገደኞች መጎዳታቸውንና የአውቶቡሱ ረዳት ህይወት ማለፉን በወቅቱ ገልጸዋል። የትራንስፖርት ህብረት ባለስልጣን በበኩላቸው የየብስ ትራንስፖርቱ ዘርፍ አጣብቂኝ ውስጥ ገብቷል ያሉ ሲሆን መንግስት ነኝ የሚለው አካል እገታውን ከማስቆም ይልቅ ከአየር መንገድ የሚያገኘው ትርፍ ላይ ትኩረት ማድረጉን ለማወቅ ችለናል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።